የተወደዳችሁና የተከበራችሁ አድማጭ ተመልካቾቻችን የሰዓቱን አበይት መረጃ የምናጋራችሁ ይሆናል። ከመረጃዎቹ ጋር አብረናችሁ የምንዘልቀው ድሬ ዜና እንሰኛለን። እስከ ዜናዎቹ ፍጻሜ አብረውን ይዝለቁ። ቤተሰሙን የምትሹ ሰብስክራይብ፣ ላይክ፣ ሼር በማድረግ አጋርነቶን ይግለጹ። በቅድሚያም አርዕስተ ዜና የምናሰናዳ ይሆናል። የአሜሪካዋ የጦር አውሮፕላን ተሸካሚ ግዙፍ መርከብ በመካከለኛው ምስራቅ በኢራን ባህረ ሰላጤ ወሽመጥ አቅራቢያ መጠጋቷን ዘገባዎች ዘግበዋል። ጥርቅሩን ይዘነዋል። የመካከለኛው ምስራቅ የአሜሪካ ወታደራዊ ኃይል ዋና አዛዥ የእስራኤል ጦር ወታደራዊ አዛዥ ጋር በቀጠናዊ ጉዳዮች ላይ መምከራቸውን ተሰምቷል። በሰፊው በትንታኔ የምንመለስ ይሆናል። ኢራን በአንጻሯ ሚሳኤሏንና የጦር ሮኬቷን ተወንጫፊ የእሳት አረሮቿን በተጠንቀቅ መሰነዷንና ማቆሟን አሳስባለች፣ አስጠንቅቃለች። እስከ ዜናዎቹን ፍጻሜ አብረውን ይዝለቁ። የአሜሪካ የውጭ ጉዳይ ፖሊሲ አወቃቀር ሂደት የወታደራዊ ዘመቻ እንቅስቃሴያዊ በመካከላዊ ምስራቅ መልክዓ ምድር ላይ መጠናከሩ ዘርፈ ብዙ ችግሮችን እንደሚያዋልድ ተንታኞች ይገልጹማል። በአይነ ቁራኛ ብሎም በደመኝነት በፈረጀቻት ኢራን ለማሸማቀቅና ለማንኮታኮት የቀጠናውን ሀገራት የሳውዲ አረቢያ መልክዓ ፈቃድንም ብሎም የኢራቅን በጎ ግብረ መልስን ለአሜሪካ ከፍተኛ አዎንታዊ አንድምታ እንዳለው ተመላክቷል። አሁን ባለው የኢራን ወታደራዊ ቁመና ብሎም ቅድመ ዝግጅት ከቴክኖሎጂ አዳዲስ ግኝት ጦር መሳሪያ ጋር ተቀናጅቶ እንኳን ለእስራኤልና አሜሪካ ቀርቶ ለኖርዝ አትላንቲክ ትሪቲ ኦርጋናይዜሽን ኔቶ አስፈሪና ተገዳዳሪ ከፍተኛ ወታደራዊ ቁመና ሸምኖ መላበሱን ዘገባዎች ይገልጹማል። በአሜሪካና በእስራኤል በመጣመርና በመጋመድ በኢራን ላይ ወታደራዊ ዘመቻ ስልት ቢነድፉም የሳውዲ አረቢያ አልጋ ወራሽ ቢል ሰልማን ከኢራን ጋር በቅርቡ ከሰላም ስምምነት ጋር በመድረሳቸው በአሜሪካና እስራኤል የጦር ጥምረት ላይ ጥርጣሬና ማፈግፈግ ተመላክቶባቸዋል ሲል ተገልጿል። ሳውዲ አረቢያ በፍልስጤም አጀንዳ ከእስራኤል ጋር ግንኙነቷ መሻከሩንና ደስተኛ ለመሆኗን ተመላክቷል። ብሎም ፍልስጤማውያን ራሳቸውን በራሳቸው ማስተዳደር እና የራሳቸውን እድል በራሳቸው የመወሰን መብት እስካልተሰጣቸው ድረስ ከሳውዲ አረቢያ የርዕዮተ ዓለም ፍሰት ዋቅዳዋ መልስ መሆኑ ያትታል። ኢራን በበኩሏ መረር ከረር ያለ መግለጫ ሰንዝራለች። ይኸውም መግለጫ ማንኛውም ሀገር የባህር የብስ ብሎም የአየር ግዛቱን ለአሜሪካም ሆነ ለእስራኤል ፍቃድ የሚሰጥ ከሆነ እኛም በአጸፋዊ የእሳት ወላፈናዊ አረር ዶፍ የምናዘንብ ይሆናል ስትል አጽንኦት ሰጥታ ገልጻለች፣ አሳስባለች። ኢራን አስከትላም የአሜሪካን ወታደራዊ ጦር መምሪያ ካምፕ ሰፈሮች በባህሬን፣ በቱርክ፣ በኳታርና መሰል ሀገሮች መኖሩን ተገንዝባለች ብሎም አስጠንቅቃለች። በቅርብ ሰዓታት ውስጥም በወጣ መረጃ መሰረት አብርሃም ሊንከን የተባለች ግዙፍ የጦር የአሜሪካ አውሮፕላን ጫኝ መርከብ በኢራን አቅራቢያ መክተሟና መድረሷ ታውቋል። በተጨማሪም አሜሪካ እንዳንበጣ መንጋ የበዙና የተንዘራፉ የጦር ጀቶችን በዮርዳኖስ ማክተሟና ማስፈሯ ተመላክቷል። የኢራን አብዮታዊ ዘብ ዋና አዛዥ የሆኑት ጀነራል መሐመድ በኃይለ ቃል የንግግር ዘይቤ ከቀናት በፊት ማስጠንቀቂያቸው ተገልጿል። ብሎም የሚሳኤሉን አፍ ከፍታ ምላጩንም ሰድራ አዘጋጅታ በተጠንቀቅ ላይ እንደምትገኝ አሳውቀውማል። የፔርዣ ባህረ ሰላጤ በአሁኑ ሰዓት ደምን ያረገዙ ከመብረቅም የፈጠኑ ሰርጓጅ መርከብና የጦር አውሮፕላኖች ጫኝ ተሸካሚ የአሜሪካ መርከቦች መከቡ መሰባጠሩ የቀጠናውን የፖለቲካ ትኩሳት እንዲባባስ እያደረገ መሆኑ ተመላክቷል። ዶናልድ ጄ ትራምፕም በሰጡት መግለጫ ከፍተኛ የቦምብ አረር ተሸካሚ እስከ 25 የሚጠጉ ጀቶችን ማዘዛቸው ተመላክቷል። የውጭ ተንታኞችም የትራምፕ ይህንን ትዕዛዝ ከሰጡ ነገሮች ከድጡ ወደ ማጡ ወደ ከፍተኛ እልቂት ያመራሉ ሲሉ ዘገባዎች ያትቱማል።
በአሜሪካ በኩል የጦር መሰናዶና ዝግጅት በተጧጧፈበት ኩናቴዎችና ኢራንን ለማደባየት በምትኳትንበት ሁኔታ ውስጥ የአሜሪካው ጦር አዛዥ ከእስራኤል ጦር አዛዥ ጋር በመቆራኘት ተገናኝተው ግዙፍ የተባለ አውደ ውይይት ማድረጋቸው ተመላክቷል። በኢራን ዙሪያ ገባ አጀንዳ ሰፊና ጥልቅ ረዘም ያለ ሰዓት ማውጋታቸውን መምከራቸው ተገልጿል። አሜሪካና እስራኤል ለኢራን ወታደራዊ ዝግጅት በማጧጧፋቸው ኢራንን በአንጻሯ ቆሜ በሬ አልቀነጠስም በማለት ለዘመናት ስታበጀው ስትሸምነው የቆየው ሰው አልባ አውሮፕላኖች፣ ድሮኖች ብሎም ባላስቲክ ሚሳይሎችን ወልውላና አፎቱን ከፍታ በተጠንቀቅ በተቀናጀ መልኩ በማዘጋጀት ለየትኛውም ትንኮሳና ጥቃት አጽፋዊ ምላሽ ለመስጠት መሰናዳቷን አስታውቃለች። በተጨማሪ መንፈሳዊ የኢራን መሪ አያቶላ አሜኒን ከፈንጂና ጥይት መከላከያ ዋሻ ውስጥ ማስቀመጣቸው መሸከፋቸው የነገሩን መባባስ ውስጡንም ብሎም ተርፎም ውጥረቱን ማየሉን የጂኦፖለቲክስ ተንታኞች በስፋት አትተዋል ዘግበዋል።